ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። ተግባራዊ መደረግ የጀመረውን QR የተሰኘውን መለያ ኮድ ያለበትን ደረሰኝ ጉዳዩ የሚመለከታቸው ነጋዴዎች ሁሉም ስራ ላይ ማዋል እንደሚገባቸው በቦንጋ ከተማ አስተዳደር የገቢዎች ጽሕፈት ቤት አሳሰበም። ይህንን ተግባራዊ በማያደርጉ ነጋዴዎች ላይ ሕግን የተከተለ እርምጃ እንደሚወስድም ተገልጿል። ናስር ተማም ያዘጋጀውን ምህረት ማሞ ታቀርቧለች። የጽሕፈት ቤቱ ኃላፊ አቶ ፍሬው አበበ እንደገለጹት ደረሰኝ የሚታተመው በፌደራል ደረጃ መሆኑን ጠቁመው ጉዳዩ የሚመለከታቸው ነጋዴዎች ኃላፊነታቸውን በአግባቡ እንዲወጡ ጠይቀዋል። QR ኮድ ደረሰኝ ህትመትን በሚመለከት ይሄ በጣም ክሪቲካል በፌደራል ደረጃ የፌደራል መንግስት በደረሰኝ ማጭበርበር ላይ ያሉ ችግሮችን ለመቅረፍ ያስቀመጠው አቅጣጫ እጅግ በጣም ጠቃሚና ለሀገር ብዙ ነገሮችን መቀየር የሚችል ነው ማለት ነው። ከዚህ በኋላ ይሄ ደረሰኝ ታትሞ በሲስተም ከስከ ከሚለው ውጪ ላይ የሚደረጉ ግብይቶችም ወይ የደረሰኝ ህትመቶች በግም ጭምር የሚጠየቁ ስለሆነ ያን ለማስቀረትና ለማቀብ ነው መንግስት ያስቀመጠው። ከዚህ አንፃር በእኛ ከተማ ግን ከፍተኛ በዚህ ህትመት ላይ ከፍተኛ ጉለቶች እንዳሉ ገምግመናል። ግብር ከፋዩ መጥቶ ከማሳተም አንፃር ከፍተኛ ጉለት ነው ያለው። ለምሳሌ ደረጃ ለተዋ ግብር ከፋይ 424 ያሳተመው 190 ቀሪው ግብር ከፋይ የት ነው ያለው? ምን እየሰራ ነው? በሚገርም ሁኔታ ከሌሎቹ በተለየ መንገድ በጣም አግሬሲቭሊ የማስተማር ግንዛቤ ማስጨበጥ ስራ ሰርተናል። ኃላፊው አክለው ለስራ ተፈጻሚነት አስፈላጊውን ቅስቀሳና የግንዛቤ ትምህርት ሲሰጥ መቆየቱን አስረድተዋል። የመጀመሪያ ስራችን የነበረው ቤት ድጋፍ ማድረግ፣ ሁለተኛ ስራችን የነበረው ደረሰኝ የሚያሳትሙ ሰዎች ቤት ስቲከሮችን እያዘጋጀን እንዲለጠፍ ማድረግ፣ ሶስተኛ ስራችን የነበረው መድረክ መፍጠር፣ አራተኛ ስራችን የነበረው በሞንታርቦ ቅስቀሳ ማድረግ፣ አምስተኛ ስራችን የነበረው ፋይል አውጥቶ ስልክ መደወል። እነኚህን ሁሉ ስቴፖች አልፈናል፣ ግን ግብር ከፋዩ ፍንክ ይቻላል። ስለዚህ ከህግ አንፃር እነኚህ አለተዋ በለት እንመለከት 444 ግብር ከፋዮች አሉ በከተማ ያሳተመው 143 ነው። ስለዚህ የት ነው ያለው ቀሪው ግብር ከፋይ የሚለው ግብር ከፋዩ ራሱን ባይጥሩ ነው የሚል ነገር አለኝ። ስለዚህ ይሄን በሚመለከት እንግዲህ ከዚህ በኋላ የሚሆነው ሰንበት ቀን ነው 30 ያረፈው። ስለዚህ ትላንትናው ቀን ተጨማሪ ተደርጎም የተካሄደበት ርቀት አለ። ዞሮ ያልመጡ ግብር ከፋዮችን በሚመለከት በተቀመጠው አቅጣጫ መሰረት እርምጃ የምንወስድ ይሆናል። እንደዚሁም ኃላፊነታቸውን በአግባቡ በማይወጡ ነጋዴዎች ላይ ጽሕፈት ቤቱ አስፈላጊውን እርምጃ ይወስዳል በማለትም አበክረዋል። ስለዚህ በደረሰኝ ላይ ያሉ ጉለቶችን በተመለከተ ጠንካራ አፈጻጸም ያላቸውን ግብር ከፋዮች የምስጋና ደብዳቤ አድርሰናቸዋል። የምስጋና ደብዳቤ አድርሰናል። ቤት ለቤት ጉለት ያለባቸውና ችግር ያለባቸው ፈጥነው ከችግራቸው እንዲታረሙ፣ ማይታረሙ ከሆነ ደግሞ እርምጃ የሚወሰድ መሆኑን ገልጸናል። ይህም ክትትል የሚቀጥል ይሆናል። ክትትሉ በእያንዳንዱ ዘርፍ ባለሙያ መድበን ባለሙያውም ጭምር አፈጻጸሙ በዚህ የሚገመገም ይሆናል ማለት ነው። የ6 ወርም የ3 ወርም ሲገመገም በዚህ በክትትል ወቅት እሱ ያዛቸው ግብር ከፋዮች ውጤታማ ናቸው አይደሉም የሚለው በጥልቀት የሚገመገም ይሆናል ማለት ነው። ይሄም ክትትል ራሱን የቻለ ቡድን መሪ ያለው አስተባባሪ ያለው በማኔጅመንት በየጊዜው የሚገመገም አፈጻጸም እንደሆነ ኢንፎርሜሽን ለመስጠት ነው። በዚህ ዙሪያ ላይ ተጨማሪ አስተያየት የሰጡን ደግሞ የጽሕፈት ቤቱ የምጣኔ ሀብት ከፍተኛ ባለሙያ ናቸው። አዲሱ ደረሰኝ QR ደረሰኝ ህትመት ጋር ተያይዞ ሰፊ ስራዎችን የግንዛቤ ማስጨበጫ ስራዎችን ሰርተናል። በተለያዩ መንገዶችም በሚዲያም ሆነ በተለያዩ ቅስቀሳ መንገዶችም ስራው ተሰርቷል። ነገር ግን ተረድቶ መጥቶ ደረሰኙን ከማሳተም አንፃር ጉለት የታየበት ነው። አፈጻጸሙን ስንገመግመው በቀን 30 ነው ህትመቱ ያበቃው። ስለዚህ አሁን ቀጣይ የሚሆነው አሰራር ስርዓቱን ተከትሎ እርምጃ ነው የሚወሰደውና የደረሰኝ ህትመቱን ፕሮሰስ ያልጀመሩ ግብር ከፋዮች ላይ ማለት ነው። በተለይ እነዚህ ማሳተም ግዴታ የተሰጣቸው የደረጃ ሀሌታዋና የደረጃ ላይ ግብር ከፋዮች ናቸው። ያልጀመሩ ሰዎች ወደ ኋላ እንዳይሸሹ አሁንም ይምጡ። ቢያንስ ምዝገባ እያደረገን ገንዘቡን እያስገቡ የሚመጡበትና ወረፋም እዛ እያስጠበቅን በፌደራል ደረጃ ስለሆነ ህትመቱ ወረፋ እዛ እየተጠበቀ ስለሆነ ወረፋም እያስያዝን ስለምናሰራ በዚህ ልክ መጥፋት ሳይሆን ወደ ተቋም ቀርበው ያላቸውን ችግርም እያስቀመጡ ወደዚህ ስርዓት ወደዚህ አሰራር እንዲገቡ የሚል መልእክት ለማስተላለፍ ነው። የስራ እድል ፈጠራ ትግበራን በኃላፊነት በመምራት በዘርፉ የሚስተዋለውን ችግር ለመፍታት እየሰራ ስለመሆኑ በከፋ ዞን ስራ ክህሎት ኢንተርፕራይዝ እና ኢንዱስትሪ መምሪያ ገለጸ።
መምሪያው ክህሎት መር የውጭ ሀገር ስራ ስምሪትን በዞኑ ተደራሽ ማድረግን ያለመ ንቅናቄ ከቦንጋ ፖሊቴክኒክ ጋር በመተባበር አዘጋጅቷል። ባልደረባችን ሳሙኤል ቆጭቶ ላዘጋጀው ዘገባም ብሩክታይት ብርሃኑ በመድረኩ የመክፈቻ ንግግር ያደረጉት የዞኑ ረዳት የመንግስት ተጠሪና የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ታከለ ታምሩ በዞኑ የሚስተዋሉ የስራ አጥነት ችግሮችን ለመፍታት በየደረጃ የሚገኙ ቴክኒክና ሙያ ተቋማት ክህሎት መር ስልጠናዎችን በመስጠት የበኩላቸውን ድርሻ መወጣት አለባቸው ብለዋል። የቴክኒክና ሙያ ተቋማት ስራ ተኮር ስልጠናዎችን በመስጠት ሰልጣኞች በእውቀትና በአመለካከት የተሻለ ግንዛቤ እንዲኖራቸው ከማድረግ አንጻር ሚናቸው ከፍተኛ ቢሆንም በየደረጃ የሚገኙ አካላት በቂ ትኩረት አለመስጠታቸው የተፈለገ ውጤት እንዳይመዘገብ ማድረጉን ተናግረዋል። የዞኑ ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ኃላፊ አቶ ሚሊዮን ኃይለ በበኩላቸው በዞን ደረጃ የወጣቶች ስራ እድል ፈጠራ ጋር ተያይዞ የተከናወኑ ያሉ ስራዎችን አብራርተዋል። መንግስት ባስቀመጡ አቅጣጫ ዜጎች የስራ እድል በሀገራቸውም ይሁን መንግስት በሚያመቻቻቸው ሁኔታዎች ከሀገር ውጭ የስራ እድል ማግኘት አለባቸው። ከዛ አንጻር እንግዲህ እንደ መንግስት የተቀመጡ በርካታ አቅጣጫዎች አሉ። በዚህ አግባብ ከተቀመጡ አቅጣጫዎች እኛም ወስደን በአካባቢያችን ጸጋን መሰረት ያደረገ የስራ እድል እየፈጠረን እንገኛለን። በዚህም ያው እስካሁን ባለው በ7 ወር አፈጻጸማችን በቅርቡ ገምግመናልና በዛ ከ15000 በላይ ዜጎችን ቋሚ የስራ እድል ለመፍጠር የተቻለበት ሁኔታዎች ናቸው ያሉት። ከዚህም አንዱ ያው ወደ ዛሬ መነሻ ስነድ ይሄ 15000 ስራ እድል የፈጠር ነው በልየታችን ከ36000 በላይ ዜጎችን ስራ ፈላጊ ዜጎችን በለየንበት ነው። እነኚህን ዜጎች ደግሞ ከለየም በኋላ 15000 በላዩን የአካባቢ ጸጋን መሰረት ባደረገ መልኩ ምን አይነት ፖቴንሻሎች አሉን የሚለውን ነገር ለይተን በተለይ በገጠር የመሬት ባለቤት አድርገን ወደ እርሻ ያስገባናቸው ወጣቶች አሉ። ከ22 ሚሊዮን በላይ በከተማና በገጠር የብድር አገልግሎት አቅርበን በካፒታል በሚሹና ወይም መነሻ ካፒታል በሚሹ ስራዎች ላይ ያሰማራናቸው ወጣቶች አሉ። ከዚህም ባሻገር ከኛ አካባቢ ላይ ወደ ሌሎች አካባቢዎች ላይ በቋሚነት ስራ እድል ሄዶ እንዲያገኙ ከማድረግ አንጻር የፈጠርንላቸው ወጣቶች አሉ። በመንግስት ቤትም ጭምር በመንግስትና መንግስታዊ ባልሆኑ ድርጅቶች ከ880 በላይ ወጣቶችን ከተለያዩ አጋር ድርጅቶች ጋር በመነጋገር በተለይ በዚህ አመት መሬት ልኬት ጋር የገጠር ስታቲክስ መረጃ አሰባሰብ ጋር ተያይዞ የተቀጠሩበት ሁኔታ አለ። በመንግስትና መንግስታዊ ባልሆኑ ድርጅቶች ላይም በቅጥር የስራ እድል የተፈጠረበት ሁኔታ ነው የነበረው። በጉዳዩ ላይ አስተያየት የሰጡት የመድረኩ ተሳታፊዎች እንደተናገሩት ዘርፉን ውጤታማ ለማድረግ በመዋቅሮቻቸው የተሰጠውን ትኩረት አንስተው ባለፉት ጊዜያትም የተከናወኑ ተግባራትን አስረድተዋል። ጥርስ ሸታቸው ይባላሉ። የጠሎ ወረዳ አስተዳዳሪ ነኝ። እኛ ጋር በጂኤችዩ ፕሮጀክት የሰለጠኑ ተግባር የሚሰጣቸው ወጣቶች አሉ። በዚህ ዘርፍ በጣም ውጤታማ ሆኗል ወጣቱ። በተለይ ከሱም ባሻገር ደግሞ በመልካ ኢትዮጵያ ስር ማያ በሚባል ፕሮጀክት የተደራጁ ወጣቶች በንብ ሀብት ላይ በማር ልማት ላይ ንብ አንቢ ሆኖ ለገበያ ቀርቦ የሚሸጡ አደረጃጀቶች አሉ። እንደዚሁም ደግሞ ኑሮ ማሻሻያቸውን ለማጠናከር የተደራጁ ወጣቶች አሉና በዚህ ፕሮጀክት ረገድ እጅግ በጣም በተለይ የገጠሩ ወጣት እጅግ በጣም ውጤታማ ሆኗል ብዬ አስባለሁ። ስሜ ብዙአየሁ ተስፋ ይባላል። የመጣሁት ከጎባ ወረዳ ነው። የጎባ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። እኛ ከምንሰራቸው ከወጣቱ ስራ እድል ፈጠራ ለየት የሚያደርገው በዋናነት የውጭ ሀገር ስራ እድል የማግኘትም እድል እንዳለ፣ በሌላ በኩል ደግሞ በሀገር ውስጥም የተለያዩ ክህሎቶችን አግኝቶ የራሱን የገበያ አቅምን በማሳደግ ለሀገሪቱ ሊያበረክት የሚችለውን አስተዋጽኦ ወጣቱ እንዲያበረክት የሚያደርግና እንደ አካባቢያችን ሆነ እንደ ሀገርም ፓርቲያችን በያዘው ኢኒሼቲቭ ልክ ለሀገራችን ማበርከት ያለብንና አስተዋጽኦ በኢኮኖሚ ዘርፍ ልናበረክት የሚገባንን ስራ አተኩሮ መስራት የሚያስፈልግ እንደመሆኑ መጠን በዚህም ልክ ታሳቢ ያደረገ
የግንዛቤ ማስጨበጫ ስልጠና ነውና ዜጎች በየጊዜው የሚመጡ የውጭ ሀገር የስራ ስምሪት እድሎችን በመጠቀም ራሳቸውን ከመቻልም በላይ ለቤተሰቦቻቸውና ለሀገር ኢኮኖሚ እድገት አስተዋጽኦ እንዲያበረክቱ መክረዋል። የውጭ ሀገር ስራ ስምሪት እድሎችን ከመጠቀም አንጻር የሚታዩ ችግሮችን በመቅረፍ ወጣቶች የእድሉ ተጠቃሚ እንዲሆኑ በየደረጃ የሚገኙ ባለድርሻ አካላት የበኩላቸውን ድርሻ እንዲወጡ ተመላክተዋል። ስሜ ለጢፋ አህመድ እባላለሁ። የቦንጋ ፖሊቴክኒክ ኮሌጅ ምክትል ዲንና የአሰልጣኝ አመራር ልማት ዋና ስራ ሂደት አስተባባሪ ነኝ። የውጭ ሀገር ስራ ስምሪት ስልጠና የተጀመረው 2015 ላይ እንደ ሀገር ንቅናቄ ተፈጥሮ ተልዕኮ ከተሰጣቸው ፖሊቴክኒክ ኮሌጆች አንዱ የኛ ኮሌጅ ነው። እንደ ክልል የ4 ፖሊቴክኒክ ነው ያለው። የኛ ይሄን እድል ተጠቃሚ እንዲሆን ከተሰጠን ከ2015 ከተሰጠን ተልዕኮ ጀምሮ እስካሁን ስልጠናውን እያሰለጠንን እንገኛለን። ከ2016 ወዲህ በጣም የሰልጣኝ ቁጥር እያሽቆለቆለ በጣም አነስተኛ የሆነበት ሁኔታ ነው ያለው። እንደ ሀገር ባለፈው 2016 ላይ ከክብርት ሚኒስተሯ ሙፈሪያት ካሚል የመጣ ደብዳቤ አለ። በአንድ አመት ውስጥ 15600 ሰልጣኞችን አሰልጥነን ብቁ አድርገን ወደ ስራ እንዲሰማሩ እንድናደርግ ለኮሌጃችን ተልዕኮ ተሰጥቷል። እንደ ዘንድሮ 2017 ላይ እንግዲህ ይሄን እቅድ መፈጸም አልቻልንም፣ ግባችን ማሳካት አልቻልንም። በ6 ወር አፈጻጸማችንን ስናይ 450 አካባቢ ሰልጣኞችን አሰልጥነን ብቁ አድርገናል። ህገወጥ ደላሎች ገብቶ እኔ በ20 ሺህ በ30 ሺህ በ40 ሺህ ብር በአጭር ጊዜ ይልካሉ የሚል የሚያዋክቡ አሉና ዜጎች እነኚህ ከህገወጥ ደላሎች እጅ በመውጣት በመንግስት ባስቀመጠው አግባብ ሰብአዊ ክብራቸውን በጠበቀ መልኩ መብታቸውን በጠበቀ መልኩ እዛ ሲሄዱ እንኳን ገንዘብ እንዴት ማኔጅ እንደሚያደርጉና የትኛው ባንክ ላይ እንደሚቆጥቡና መደረግ ባለበት ውል ከተገባው ከስራና ክህሎት ሚኒስቴር ጋር ውል በገባ በእናት ባንክ በኩል ብቻ ተጠቃሚ እንደሚሆኑ አውቀው በዚህ አጋጣሚ ይህንን የሚከታተሉ የዚህ እድል ተጠቃሚና ፍላጎት ያላቸው በዚህ ሂደት ውስጥ ብቻ አልፈው ተጠቃሚ እንዲሆኑ ጥሪዬን አስተላልፋለሁና ከቴክኒክና ሙያ ተቋማት ክህሎት መር ስልጠናዎችን ወስደው ለሚወጡ ሰልጣኞች በአግባቡ ድጋፍ በማድረግ ወደ ስራ ማስገባት በደረጃ ከሚገኙ አስፈጻሚዎች እንደሚጠበቅ መልእክት አስተላልፈዋል። ኮሮሪማን በብዛትና በጥራት አልምተው ኑሯቸውን ማሻሻል መቻላቸውን በዴቻ ወረዳ የጉንዲራ ገራ ቀበሌ ነዋሪ የሆኑት አርሶ አደር ጌታቸው ገብረስላሴ ገለጹ። በወረዳው የኮሮሪማና ሌሎች ቅመማ ቅመሞችን ለማልማትና ህጋዊ የግብይት ስርዓትን ለማስፈን በትኩረት የተሰራ መሆኑን የወረዳው አስተዳደር ገልጿል። ዘገባው የታጀቶ ከበደ ነው። ምህረት ብርሃኑ አቶ ጌታቸው ገብረስላሴ የወረዳው ጉንድራ ገራ ቀበሌ ኮሮሪማ አልሚ አርሶ አደር ናቸው። ከ1995 ዓ.ም ጀምረው ወደ ኮሮሪማ ልማት እንደገቡ የተናገሩት አርሶ አደሩ በምርቱ ኑሯቸውን ከመቀየር ባሻገር የቤተሰቦቻቸውንም ኑሮ እንደቀየሩ ተናግረዋል። ከሳር ቤት ወደ ቆርቆሮ ከመሻገር ባለፈ ለእናታቸውም የቆርቆሮ ቤት ሰርቻለሁ ነው ያሉት። በባለሙያዎች ታግዘው ኮሮሪማን በብዛትና በጥራት በማልማት ውጤታማ ለመሆን ባደረጉት ጥረት ከአመት እስከ አመት የኮሮሪማ ሽፋን እየጨመረ መምጣቱን የተናገሩት አርሶ አደሩ በዘንድሮ ዓመትም በሁለት ጥማድ ይዞታ ላይ ኮሮሪማን ለመትከል ቅድመ ዝግጅት ማጠናቀቃቸውንም ይናገራሉ። ኮሮሪማ ለአንድ አካባቢ ኢኮኖሚያዊ እድገት ትልቅ ቦታ አለው ያሉት አርሶ አደሩ ህገወጥ ነጋዴዎችና አልፎ አልፎ የሚስተዋሉ የስርቆት ችግር ውጤታማነታቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን ተናግረው ስርቆትን ለመከላከል በየአካባቢያቸው የሚደረጉ ጥረት ቢኖሩም ህገወጥ ነጋዴዎችን ከመከታተል አንጻር የሚመለከታቸው አካል የበኩሉን ድርሻ ሊወጣ እንደሚገባ ተናግረዋል። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ያናገርናቸው ምክትል ኃላፊ በበኩላቸው ወረዳው ኮሮሪማን ጨምሮ በተለያዩ ቅመማ ቅመም ምርት እምቅ አቅም ያለው መሆኑን ተናግረው አርሶ አደሩ በዘርፉ ተጠቃሚ እንዲሆን የባለሙያ እገዛና ድጋፍ ከአርሶ አደር ጓሮ እንደማይቋረጥ ተናግረዋል። በዚህም በወረዳው ከ9056 ሄክታር በላይ ማሳ በኮሮሪማ ልማት የተሸፈነ መሆኑን የተናገሩት ምክትል ኃላፊው ኮሮሪማን በብዛትና በጥራት ከማልማት አንጻር ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑን ተናግረዋል። የወረዳው ዋና አስተዳዳሪ በበኩላቸው ህገወጥ ነጋዴዎች ለአንድ አካባቢ ልማት ጠንቅ መሆናቸውን ተናግረው ኮሮሪማን ጨምረው የተለያዩ ንግዶች ላይ ግብረ ኃይል ተቋቁሞ ሲተገበር የነበረው ስራ አሁንም ተጠናክሮ እንደሚቀጥል አስረድተዋል።
በክልሉ ባለፉት ዓመታት የህዝብን ጸጥታና ሰላም ጥያቄዎችን ለመመለስ በተሰሩ ስራዎች ተጨባጭ ውጤቶች መታየታቸውን ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። በምዕራብ ኦሞ ዞን ዘላቂ ሰላምን የማረጋገጥ ተግባራዊ ሚና ከግጭትና ሞት አዙሪት ወደ ሁለንተናዊ ልማት በሚል መሪ ቃል የጋራ ምክክር በሚዛን አማን ከተማ ተካሂዷል። ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ በዚህ ወቅት እንደገለጹት ክልሉ ከተደራጀ ወዲህ ባለፉት ዓመታት ከህዝቡ የሚነሱ የሰላም የልማትና መልካም አስተዳደር ጥያቄዎችን ለመመለስ በተሰሩ ስራዎች ተጨባጭ ውጤቶች መመዝገባቸውን ገልጸዋል። በተለይም በክልሉ አንዳንድ አካባቢዎች የሚስተዋሉ የሰላምና ጸጥታ የመደፍረስ ችግሮችን ለመፍታት በየደረጃው ባሉ የጸጥታ መዋቅርና ህዝቡን በማስተባበር ሰፊ ተግባራት መከናወናቸውን ያስረዱት ርዕሰ መስተዳድሩ በዚህም ህዝቡ ላሳየው ትብብርና ተሳትፎ ምስጋናቸውን አቅርበዋል። በክልሉ በሁሉም ዞኖች በተሰሩ ስራዎች የተመዘገቡ ውጤቶች እንደተጠበቁ ሆኖ አሁንም በምዕራብ ኦሞ ዘላቂነት ያለው ሰላምና ጸጥታ በማስፈን ህዝቡን በልማት ተጠቃሚ ማድረግ ጊዜ የማይሰጠው ጉዳይ መሆኑን አጽንኦት ሰጥተውበት መክረዋል። በዚህም ውስጣዊና ውጫዊ ግጭቶችን፣ ዝርፊያዎች እንዲፈቱ እንዲሁም የህዝብ ለህዝብ ግንኙነቶች ለማጠናከር በትኩረት ይሰራል ብለዋል ዶክተር ኢንጂነር ነጋሽ ዋጌሾም። በክልሉ ባለፉት ዓመታት ዘላቂ ሰላምና ጸጥታ ለማስፈን በየደረጃው የሚመለከታቸው መዋቅሮችና አካላት በጋራ በመስራት አበረታች ውጤቶች የተመዘገቡ እንደሆነ የገለጹት የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ አንድነት አሸናፊ ናቸው። አቶ አንድነት አሸናፊ በክልሉ በተለይም በምዕራብ ኦሞ ዞን ባለፉት ጊዜያት ከተሰራው ስራ ልምድ በመውሰድና ዘላቂ ሰላምና ጸጥታ በማረጋገጥ ህዝቡን ወደ ልማት ለማዞር እንደሚሰራ ተናግረዋል። በምክክር መድረኩ የክልሉ የሁሉም ምክር ቤቶች ዋና አፈጉባኤዎችን ጨምሮ የክልሉ አስተባባሪ አካላት፣ የፌዴራልና የክልል ጸጥታ አካላት አመራሮች እንዲሁም የምዕራብ ኦሞ ዞንና የሁሉም ወረዳዎች አመራሮችና ሌሎች የሚመለከታቸው አካላት ተገኝተው ተሳትፈዋል። የኢትዮጵያ ሆስፒታሎች አገልግሎት ጥራትና ደህንነትን ለማሻሻል የአክሪዲቴሽን ፕሮግራምና ስታንዳርድ ጠቃሚ ነው ሲሉ የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ ገለጹ። በመላው ሀገሪቱ የሚገኙ ሁሉም የመንግስትና የግል ሆስፒታሎች በኢትዮጵያ ጤና ክብካቤ አክሪዲቴሽን ፕሮግራም ላይ የግንዛቤ ማስጨበጫ ፕሮግራም ወደ ተግባራ ለማስገባት ያለመ ምክክር መድረክ ተካሂዷል። ከጤና ሚኒስቴር ትስስር ገጽ የተገኘውን ዘገባም ምህረት ብርሃኑ ታቀርባለች። በምክክር መድረኩ ላይ ተገኝተው ንግግር ያደረጉት የጤና ሚኒስቴር ዴኤታ ዶክተር አየለ ተሾመ እንደገለጹት የጤና ተቋማት አገልግሎት አሰጣጥ ተገማች የሚለካና ተገልጋይ ተኮር እንዲሁም ጥራት ያለው አገልግሎት ለመስጠት የሚያስችል የአክሬዲቴሽን ስታንዳርድ ተዘጋጅቶ በሁሉም ክልሎች በሚገኙ የግልና የመንግስት ሆስፒታሎች ለመተግበር ዝግጅት እየተከናወነ መሆኑን ተናግረዋል። ዶክተር አየለ አክለውም ስታንዳርዱ በሆስፒታሎች ወጥ ጥራት ያለውና ደህንነቱ የተጠበቀ የሕክምና አገልግሎት ለመስጠት የተቀናጀ የሀብት አጠቃቀም የመድኃኒት አቅርቦትን ለማሻሻልና ብክነትና ብልሹ አሰራርን ለማስወገድ አጋዥና አዲሱን የጤና ፖሊሲና ስትራቴጂ ለማሳካት እንደሚያግዝ ጠቁመው በሁሉም ክልሎች የሚገኙ ጤና ቢሮዎች፣ የግልና የመንግስት ሆስፒታሎች የሚመለከታቸው ባለድርሻና አጋር አካላት ለስታንዳርዱ ተፈጻሚነት በጋራና በትብብር እንዲሰሩ ጠይቀው ለኢትዮጵያ ስታንዳርድ ኢንስቲትዩትና ለኢትዮጵያ አክሬዲቴሽን አገልግሎት በስታንዳርድ ዝግጅት ላይ ላደረጉት አስተዋጽኦ የላቀ ምስጋናቸውን አቅርበዋል። የኢትዮጵያ አክሬዲቴሽን አገልግሎት ምክትል ዳይሬክተር አቶ ወንደሰን አንዱ አለም በቀጣይ አገልግሎት በሚሰጡ ጤና ተቋማት አገልግሎት አሰጣጥ ላይ ጥራት አስገዳጅ መሆኑን አክለው የሆስፒታሎች ጥራት አገልግሎት ማረጋገጫ ስታንዳርድ መተግበር የህብረተሰቡን የጤና ፍላጎት ለማርካት ወሳኝና የኢትዮጵያ ጤና ስርዓት አስተማማኝ ከሌሎች ሀገራት ጋር ተወዳዳሪ ለመሆን የሚያስችል እንደሆነ በመልእክታቸው አንስተዋል። በጤና ሚኒስቴር የጤና ስርዓት ኢኖቬሽን ጥራት መሪ ስራ አስፈጻሚ ዶክተር አባስ ሀሰን በበኩላቸው የኢትዮጵያ ሆስፒታሎች የአክሬዲቴሽን ስታንዳርድ ትግበራ በሆስፒታሎች የሚሰጠውን የጤና አገልግሎት ቀልጣፋ፣ ጥራትና ደህንነቱ የተረጋገጠ እንዲሆን ተቋማዊ የአሰራር ስርዓትን ለማዘመንና የጥራት ባህልን ለማጎልበት ወሳኝ መሆኑን ገልጸዋል። ለትግበራው ቅድመ ዝግጅት እንዲያደርጉና የጤና ሚኒስቴርም ከክልል ጤና ቢሮዎችና አጋር ድርጅቶች ጋር በመተባበር አስፈላጊውን ድጋፍ እንደሚያደርግም ቃል ገብተዋል። የኢትዮጵያ ጤና ክብካቤ ፌዴሬሽን ፕሬዝዳንት ዶክተር ማርቆስ ፈለቀ የኢትዮጵያ ጤና ክብካቤ ፌዴሬሽንና የግል ሆስፒታሎች የአክሬዲቴሽን ፕሮግራምና ስታንዳርድ ትግበራ ላይ የሚኖራቸው ሚና አስመልክቶ ውይይት ሰነድ በመድረኩ ለተሳታፊዎች ያቀረቡ ሲሆን ፌዴሬሽኑ ለግል ዘርፍ አስፈላጊውን ድጋፍ እንደሚያደርግ አብራርተዋል። በተጨማሪም የጤና ሚኒስቴር ሁሉም ባለድርሻ አካላት አካታች የሆስፒታሎች አክሬዲቴሽን ስታንዳርድ ዝግጅት ስርዓት መዘርጋቱን አመስግነዋል። በመርሃ ግብሩ የተገኙ የሆስፒታሎች ተወካዮችም የተዘጋጀውን
የአክሬዲቴሽን ስታንዳርድ ለመተግበር የተዘጋጁ መሆኑን አረጋግጠው ስታንዳርዱን ለመተግበር የሚያስችል የአሰራርና የትግበራ ማኑዋል የማዘጋጀት ስራው ተጠናቆ በፍጥነት እንዲወርድላቸው ጠይቀዋል። የሆስፒታሎች አክሬዲቴሽን ስታንዳርድ ማኑዋል የተዘጋጀው በጤና ሚኒስቴር፣ በኢትዮጵያ ስታንዳርድ ኢንስቲትዩት፣ በኢትዮጵያ አክሬዲቴሽን አገልግሎት፣ በኢትዮጵያ ጤና ክብካቤ ፌዴሬሽን፣ በሙያ ማህበራትና በአጋር ድርጅቶች ትብብር አማካኝነት መሆኑን ለማወቅ ተችሏል። በመጨረሻም ወደ ስፖርት መረጃ ስንሻገር በከፋ ዞን የ2017 ዓመተ ምህረት የክለቦች ሻምፒዮና ውድድር መካሄድ ጀመረ። በውድድሩ 16 ክለቦች የሚሳተፉ ሲሆን በክልል ደረጃ ለሚካሄደው የክለቦች ሻምፒዮና የሚሳተፉ ክለቦችን ለመለየት አይነተኛ ሚና እንዳለውም ተመላክቷል። በቦንጋ ከተማ አስተናጋጅነት ለሚካሄደው የከፋ ዞን ክለቦች ሻምፒዮና ሳይለም፣ ጌሻና ደካ አካባቢ የሚገኙ ክለቦች የማይሳተፉ ሲሆን ሌሎች 16 ክለቦች በአራት ምድብ ተደልድለው እንደሚጫወቱ ከወጣው መርሃ ግብር መረዳት ተችሏል። በመክፈቻው ስነ ስርዓትም የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለን ጨምሮ የቦንጋ ከተማ አስተዳደር ከንቲባ አቶ አስማማ ደመ እንዲሁም የስፖርት ቤተሰቦችና ሌሎች ባለድርሻ አካላት ተገኝተዋል። ውድድሩ ለሚቀጥሉት 10 ቀናት የሚቆይ ስለመሆኑም ያገኘነው መረጃ ያመለክታል። ባለፈው ዓመት በክልል ደረጃ የተከናወነውን የክለቦች ሻምፒዮና የከፋ ዞን ክለቦች ከ1 እስከ 3 በመያዝ ማጠናቀቃቸውም ይታወሳል። የውድድሩን አጀማመር አስመልክቶ ባልደረባችን አንተነህ ፍቃዱም ያሰናዳውንም ተከታትለን እንመለስ። በከተማችን የሚገኙ አገልግሎት ሰጪ ተቋማት እናንተን ለማስተናገድ ዝግጁ ከመሆናቸው ሌላ የከተማው ጸጥታ ኃይል ጨዋታው ተጀምሮ እስኪጠናቀቅ ጊዜ ድረስ ከጎናችሁ ስለሆነ ለደህንነታችሁ ሳታስቡ ስጋት ሳይገባባችሁ ተልዕኳችሁን እንድትወጡ እያልኩ ክብርት ወይዘሮ ታሪኳ ታከለ የዕለቱን ጨዋታ መክፈቻ ንግግር እንዲያደርጉ ጋብዛለሁ። አመሰግናለሁ። ክቡር አቶ አስማማው አደመ የከተማችን ክብር ከንቲባ፣ ክቡር የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የባህልና ቱሪዝም ምክትል ቢሮ ኃላፊና የስፖርት ዘርፍ ኃላፊ ክቡር አቶ አህመዲን አወል፣ ክቡራን ጥሪ የተደረገላችሁ የወረዳና የከተማ አስተዳደር ባህልና ቱሪዝም ጽህፈት ቤት ኃላፊዎች፣ ክቡራንና ክቡር ተጫዋቾቻችን፣ ክቡራን እንግዶች፣ የስፖርት ውድድሩ አጠቃላይ ኮሚቴዎች ለ2017 ዓመተ ምህረት ለእግር ኳስ ውድድር እንኳን በሰላም አደረሳችሁ፣ እንኳን ደህና መጣችሁ። ዞናችን እንደሚታወቀው የተለያዩ ስፖርቶችን እንደ ሀገር አቀፍም እንደ አካባቢም እያጫወተ ለዚህ የደረሰ መሆኑንም የሚታወቅ ነው። ባህልና ቱሪዝም መምሪያም ይህንን ተከትሎ የተለያዩ የስፖርት ዘርፎችን እያወዳደረ ልጆቻችንን እያበቃ ከዞን እስከ ክልል ብሎም እስከ ሀገር አቀፍ ያደረሰ መሆኑን ጭምር የሚታወቅ ነው። ስፖርት ባህል ነው። ስፖርት ጥበብ ነው። ስፖርት አንድነታችንን የምንገልጽበት እውቀታችንን የምናዳብርበት መሆኑን ጭምር የሚታወቅ ነው። ስለዚህ በዚህ 17 ዓመተ ምህረት ባሉን 12 ወረዳዎችና 5 ከተማ አስተዳደር ውስጥ የሚገኙ የእግር ኳስ ክለቦችን በማወዳደር ልምምዶችን በማካሄድ ዛሬ ላይ ደርሰናል። በዛሬው ዕለት በይፋ የሚጀመረው ለ2 ሳምንት የሚቆየው በዞናችን ዋና ከተማ በቦንጋ ከተማ ላይ የሚደረገው ጨዋታ የሰላም፣ የጤና፣ የአንድነት፣ የአብሮነትና ምርጥ ተጫዋችና ክለብ የምናገኝበት እንዲሆን በእኔና በቢሮ ስም እመኛለሁ። ጨዋታው በሰላም ተጠናቆ በሰላም ወደ የቤታችን አሸናፊ ለይተን ለሚቀጥለው ለክልልና ለፌደራል የምናዘጋጀውን ክለብም ጭምር የምንፈጥርበትና የምናገኝበት እንዲሆን ከልብ እመኛለሁ። ጨዋታው በይፋ የተጀመረ መሆኑን አበስራለሁ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስላሉ። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።